የሚገርም ነገር ለነገራችሁ ነው የመጣሁት። ድሮ ማለት ነው ቦይፍሬንድ ሳሊስ ቦይፍሬንድ አትይዥም ወይ ቦይፍሬንድ አለሽ ወይ የሚል ሰው በጣም ብዙ ነበረ። ከዛ ሲይዝ ደግሞ አግቡ ተጋቡ የሚለን ብዙ ነው። ከዛ ደግሞ ስንጋባ ወለዱ። ከዛ አንደኛውን ልጃችንን ስንወልድ አንድ ልጅ ብቸኛ ነው የሚሆነው ተባልን። ኦኬ ብለን ደስ አለን። ሁለተኛ ወልደን ማረሳው ወልጄ ሊጠይቁኝ መጥተው አንዷ ምንድነው ሞኝ እንዳትሆኚ ልጅ በልጅነት ነው፣ አሁን ሶስተኛ ድገሚ ቶሎ ብለሽ ስትለኝ ከወጡ በኋላ ግርም ብሎኝ በቃ የሰው ልጅ በቃ ምን ሆኖ ነው ግን እኛ ሰው ሁሌ ማለት ከፈለገኝ ቦይፍሬንድ ከያዝኩኝ ካገባው ከወለድኩ በፍላጎቴ ኑሮዬን የማውቀው እኔ ነኝ፣ የምኖረው እኔ ነኝ፣ የምፈልገው ነገር ዲሳይድ የማደርገው እኔ ነኝ አይደል? እና እንደዛ አልነበረ እና ምን ሆኖ ነው ብዬ ሮንግ እንደሆኑ ነበር ማስበው። ጋስዋት ሮንግ አይደሉም መቤቴን። ለምን እንደዚህ ያልኳችሁ መሰላችሁ? በቃ እኔ የ2 ዓመት እና አሁን 4 ዓመት የሞላው ልጅ አለኝ እና በጣም በቃ ህይወቴ ኮምፕሊትሊ ፍሊፕ ነው ያደረገው። ልጆች ሲወልዱ እግራችሁ ይያዛል፣ እንደፈለጋችሁ ወታችሁ መስራት አትችሉም፣ እንደፈለጋችሁ ማን አትችሉም ነው ብዙ ነገር እነግድ ወይ ግን አት ዘ ሴም ታይም ደግሞ በቃ እኔ ህይወቴ ከነሱ በፊት የነበረው ህይወቴ ምን እንደነበረ ራሱ ትዝ አይለኝም በስነ ስርዓት። ቢካዝ እግዚአብሔር የተመሰገነ ይሁን በቃ የድሮውን ህይወቴ ረስቼ የኛውን እንዳመሰግን ስላደረገኝ እና ለምንድን ነው አሁን ሁሉም ዘባርቀላችሁ ልክ ናቸው የምላችሁ ሰዎቹ። ልጅ አማረኝ፣ ወንድ ልጅ እያማረኝ ነው። ጌታ ምስክሬን። ምን ሆኜ ነው ማለት ምን ሆኜ ነው ማለት የመውለድ አላማ የለኝ ሀሳብ የለኝ። አሁን አውት ኦፍ ኖዌር በቃ ልጅ አማረኝ። አይኖ እግሬ ቁልፍልፍ እንደሚል ከዚህ ገና ትምህርት ጀምረውልኝ ስራ ጀምራለሁኝ፣ ትምህርት እንትን ብለውልኝ የሆነ ነገር አረጋለሁ እያልኩኝ ነው ያለሁት። ከዚህ ልጅ ካላችሁ ታውቁታላችሁ፣ በተለይ ትንንሽ ልጆች ያላችሁ እና ልክ እነሱ ሊጀምርልኝ እሱ ሲል ደግሞ ምንድን ነው ልጅ አማረኝ? ምን ጉድ ነው? እኔ ብቻ ነው እናንተም ናችሁ።